ጌታ ልቦና ይስጣችሁ። በእውነት በጣም ነው የሚያሳዝን። እኔ የምወዳቸው ማከብራቸው ብዙ የኦርቶዶክስ ወንድምናቶች አሉ። ቤተሰቦቼም በኦርቶዶክስ አሉ። ሙሉ ቤተሰቤ በኦርቶዶክስ ነው። ግን አብዛኛው አንድ ጥቅስ አያውቁ። እውነቴን ነው ምናምን መጽሐፍ ቅዱስ አይገለጥም። የአብዛኛው ኦርቶዶክስ ቤት መጽሐፍ ቅዱስ አይገለጥም። አልዋሽም ስናገር መጽሐፍ ቅዱስ አብዛኛው ኦርቶዶክስ ቤት አይገለጥም። ወንጌል አይገለጥም። ቤተክርስቲያን ይኬዳል ይመጣል፣ ይኬዳል ይመጣል። አሁንም ሶሻል ሚዲያ ላይ የሚዘገንን ስድድብ የምትሰማው ከኦርቶዶክስ ነው። አምነ ማስተካከል አለብን። በውስጥ አውሯቸው። አታሰድቡ ኦርቶዶክስን አታዋርዱብን። ማተም አድርገው ነው ይሄን የሚያደርጉት። እየማሉ ወላዲትን ገብርኤልን ማርያምን ይሄን ቀን አያሳድረኝ ማምላክ ትድፋኝ እያሉ ነው መጥተው የሚሳድቡ። እሱን ስላሉ የሚድኑ ይመስላችኋል? ማርያም ስላሉ። ማርያም የመዳኛ ስም አይደለም። ቅድስት ድንግል ማርያም የኢየሱስ ክርስቶስ የእናት ስም ነው እንጂ የመዳኛ ስም አይደለም። መዳኛ ልጇ ነው። መዳኛ ልጇ ነው። ደሴ እሷ የዳነችው በኢየሱስ ነው። ሁላችንም የዳነው በኢየሱስ ነው። አዳኟ ልጇ እንጂ እሷ አይደለችም። ይህንን እንኳን አይረዱም እና ለስድብ የሚቸኩሉ፣ ለስካር የሚቸኩሉ፣ ለቁምልኝ የሚቸኩሉ፣ ለኮንሰርት አንድ ቀረ በቃ ኦርቶዶክስ ስለሆኑ እንደዚህ ጥሩ ነገር አላቸው የሚባል አንድ ስም ቀረ። አንድ ኳሊቲ ነገር ቀረ። ወደዜ የኦርቶዶክስ ኳሊቲነትን ንገሩኝ። ኔሞን የሚያስደስት ነገር አንድ ነገር ንገረኝ። It is crazy to me, man. ልጅ ሲወልዱ ጭፈራ ነው። ቤቢ ሻወር ጭፈራ ነው። ሲያገቡ ጭፈራ ነው። በክርስትና ጭፈራ ነው። የክርስትና ቀን ጭፈራ ነው። ክርስትናዬ ነው እንዴ? ክርስትናዬ ነው? ምኑ ላይ ነው የሌለው? በቁርባን ተጋብተው ሰርጋቸው ጭፈራ ነው። በቁርባን ካኒ ማድ እንዴ? በቁርባን ተጋብተው ጭፈራ ነው ሰርጋቸው። ስለዚህ ሶሻል ሚዲያ ላይ በብዛት ኦርቶዶክስን እንደምታሰድቡ እንድታውቁ ነው። በዚህ አጋጣሚ ክርስቲያኖች ሰላማችሁ ይብዛ። ለምን ባየሁት ነገር ነው። እንቁርቲ ጥሩ ይቅርታ፣ ልዕልቲ ጥሩ እየሰራች ነው እያልኩሽ አይደለም። you are not doing the right thing ክርስትና የሚለውን እያደረግሽ አይደለም። ቢሆንም ግን እንደነሱ የወጣ ስድብ የለሽም እንጂ በደንብ ስለ ሰው ብዙ ነገር ለማድረግ የምትፈልጊው የምቀበለው ነገር አይደለም። እኔ ስላለሁበት ነበርኩበት ምንም የሚጠቅም ነገር የለም። ሶሻል ሚዲያን ለጥሩ ነገር እንጠቀምበት። እኔ ሊሚት ነበረኝ፣ በጣም ሊሚት አለኝ። በፊት ራሱ በዓለም ሆኜ ራሱ ሊሚት ያለኝ ሰው ነኝ። በዓለም ሆኜ እንኳን ሊሚት አለኝ ስናገር። ሰውየው ነጥዬ ነው የምናገረው፣ ሴትዮዋ ነጥዬ ነው የምናገረው። ቤተሰብ ጋር ደርስ አሮን ኬር። አሁን ግን በዛ ጊዜ እንኳን ነጥዬ፣ አሁን የመጡት ግን ጌታ ድረስ። ምክንያቱም አያነቡም። they don't read. the biggest problem አሜሪካ ኖረናል፣ አውሮፓ ኖረናል። 15 ዓመት አሜሪካ ኖረው ከኔ imagine when you talk to አክሊሉ ወንድማችን አሜሪካ አይደለም ኢትዮጵያ ብታኖረው እሱ በምን ግሬሱ ነው ኢትዮጵያ ላይ ራሱ። እኔ በጣም ነው የሚያሳዝነኝ። አሜሪካ የሚኖሩ አይደለም የሚመስሉ ስታያቸው ራሱ ሆምለስ የሚመስሉ አሉ። ሶሻል ሚዲያ ላይ የሚመጡ ወሬያቸው ራሱ ጋዝ የሚል ቁም ነገር የሌላቸው ሲታዩ ጽዳት እንኳን የሌላቸው የሚለብሱት በእውነቱ ነው። አሜሪካ የሚኖሩ የማይመስሉ
ብዙ አውሮፓ የሚኖሩ የማይመስሉ በእውነት ይሄ ነው። እንዴ እንደ ኢትዮጵያ ችግር እኮ ኢትዮጵያ ውስጥ ብዙ ጌመር የለም። እውነት ለመናገር ብዙ ጌመር ያለው እኮ አሜሪካና አውሮፓ ነው። ብዙ ጌመር ያለው ቀኑም ኖ አሜሪካ፣ አውሮፓ እና ዱባይ፣ በተለይ ዱባይ አብዛኛው የምናያቸው ይሄ አክት የሚያደርጉት እዚህ ላይ ቅምጦች ናቸው። ቀኑን ሙሉ ቲክታክ ላይ ከዋሉ ቅምጥና እውነቴን ነው ቁምልኝ ነው የሚሰሩት። ከዛ በኋላ ደግሞ ጌም ይጫወታሉ ስራቸው እስኪመጣ። እውነቱን ነው የምነግራቸው። ዱባይ ላይ ሆኖ በጣም ጌመሮቹ ቁምልኝ ነው የሚሰሩት። ከዛ እሱ እስኪመጣ መጥተው እዚህ ይጫወታል። እዚህ ጥሩ የዘጉ ጊዜ ቁምልኙን አይሰሩም። ጥሩ ሂሳብ ከዘጉ እዚህ ጋር ጥሩ ሂሳብ ካልዘጉ ግን ቁምልኝናቸውን ይሰራሉ። ሀቁን ነው የምነግራቸው። ጥሩ ሂሳብ ከዘጉ እዚህ ላይ አንበሳ ምናምን ከወረደ ዛሬ እረፍት ነው ቫኬሽን። ጥሩ ሂሳብ ካልተዘጋ ግን ስራ አለ። እጅግ ያሳዝናል። ዮኒ ማኛ ኦርቶዶክስን አንተን እንደ ኤርሚያስ እውነቱን ተናገር እንደ ጦር ስለሚፈሩ ነው። ኦፍኮርስ እኔማ እናገራለሁ። ምን መሰለ ላውጎ አዳማጮቹ ምን ያደረግ መሰለ መጥፎ ነገር ሰው ጆሮ ይሰጠዋል። ሀበሻ በተፈጥሮ መስማት የሚፈልገው ነገር የሚዘገንን ነገር ሀበሻ የድል ዜና፣ የመልካም ስራ፣ የመልካም ነገር ምን ነገር አይሰማም። እኔ አሁን የሆነ ሰውን ብረግጥ 10,000 ሰው አመጣለሁ እዚህ ጋር። ሀበሻ በተፈጥሮ መንፈሱ በርኩስ ስለተሞላ ጌታ በውስጡ ስለሌለ የመስቀልና የሂጃብ አራዳ ስለሆነ ብቻ የሚኖር እንጂ በውስጡ ቅድስና የለም። አብዛኛው ሀበሻ በጌታ የሆኑትን ያቸው አብዛኛዎቹ ሲያመልኩ ነው የምታየው። የጴንጤ ቤት ተከፈተ አይደል? ሲያመልኩ ታያለ። መዝሙር ሲከፍቱ ታያለ። የጴንጤ ቤት አስታውሳለሁ። ሂዊ ድሬ በሺዎች ነበር የምትታየው፣ እየቀመቀመች እየተሳደበች። ምን አሁን አመሰው አያትም። ጌታን ነው የምልህ። በምትቀመቅምበት ጊዜ በሙሉ እኔን ታየኛል። በምረቅጥበት ጊዜ በሺዎች ነበር። አሁን ቀንሶ ለምን? በጌታ ነህ። በብዛት ደግሞ የሚተባበረው እስላምና ኦርቶዶክስ ነው። ደስ ይለዋል። ለምን? መንፈስ ቅዱስ በውስጡ የለም። ስድብን በደንብ አድርጎ የሚያስተናግደው ኦርቶዶክስና እስላሙ ደሳ ወይ ዘፈን ያለበት ጋር ወይ ስድብ ያለበት ጋር የምታገኘው እርግጠኛው እነግርሃለሁ። አሁን በሚያሳዝን ሁኔታ እኔ ፐርሰናል ላይፍ ሳይሆን ዲጄ ሉና የሚባለው በጣም አሁን እየታወቀ እየሄደ ነው። የኦርቶዶክስ ዘማሪ አንድ እንደዛ አይታወቅም። አይደንቅ? አንድ ዘማሪያቸው ዲጄያቸው ያን ያህል ይታወቃል። ዲጄ ሉና ተብሎ በየቦታ ይለቀቃል። አንድ ዘማሪያቸው በጴንጤ ቤትስ ዳጊ፣ ዘማሪ ሊሊ፣ ዘማሪ አዜብ፣ ዘማሪ አስቴር ይለዋል። አውታሩ ይላል፣ ኤፍሬም ይላል፣ ዮሴፍ ይላል፣ ቴዲ ይላል። እማይል ዘማሪ ያመጣልን በጣም ደስ ብሏቸው ውስጣቸው። በኦርቶዶክስ ቴዲ አፍሮ ይላል። እያንዳንዱ ዓለማዊ ነገር የሆነ ለኦርቶዶክስ በደንብ ተደርጎ ለኦርቶዶክስ እና ለእስላም ተሰጥቷል። ታትሞን የተሰጠ ዓለማዊ የሆነ ነገር ላይ በቅድሚያ ቦታ የሚሰጠው ኦርቶዶክስና እስላም። እኔ ሃይስኩል እያለው አንድ ጓደኛችን ፕሮቴስታንት ነው ቤተሰቦቹ እና ኤፍሬም ታምሩን ብለን ስንጠይቀው ማን ኤፍሬም ታምሩ አለ።
ጌታ ምስክሬ ነው። ማን ነው አለ። በዛ ጊዜ ኤፍሬም ታምሩ ሂወዝ ነምበር ዋን አያውቀው። ምን አለ አላውቀው። እውነቱን ነው የምነግርህ። ሂደውን ነው በጌታ ነው እና አያውቀው። ሙድ ያዝንበት የመጨረሻ በቃ ሙድ ያዝንበት ነው የምልህ ጥግ ድረስ። ለካ ያላወቅነው እኛ እንጂ እሱ አይደለም። እሱ ጌታን ያወቀው ከልጅነቱ። እኛ ግን የምናውቀው አብዛኛው የነበረው ይሄ ዘፋኞች ይሄ ዓለማዊ የሆነውን ተልካሻ ነገሩ ላይ በጣም ፎከስ ይደረጋል። ሃይማኖት ለተልካሻ ነገር ቅርብ ነው። እምነት ሲሪየስ ነው። እምነት ደስ የሚል ሲሪየስ ነው። ስለዚህ በጣም እነግርሃለሁ፣ አሁንም እናገረው ለተልካሻ ነገር ቦታ የሚሰጠው እስልምናና ኦርቶዶክስ ነው። ግልጹ ነው የምነግርህ። ቤተክርስቲያን ለመሄድ አንተ አለባበስ ብቻ ይመር ልብ። ለምን ሌሊት ጨፍራ አትመጣ? ሌሊት ክለብ እንደፈለግ ተራግጣ አትመጣ። ነጠላ ለብሰ ብቻ ቤተክርስቲያን ሂድ። ዋናው እሱ ነው የምትፈልገው። ተጻው መዝሙር ስትዘምር ነጠላ ብቻ ልበስ፣ ወይ ደግሞ በእስላምም ሂጃብ ብቻ ልበሽ። ዩር ደ ቤስት። ዓለም ህግ ላይ ነው ፎከስ የምታደርገው፣ ልብ ላይ አይደለም። ልብ ፈጣሪን መፍራት አይደለም። ዓለም ህግን መፍራት። ዓለም ህግን ነው የምትፈራው። ህግን ለምን መሰለ? ህግን ስትፈራ ለምሳሌ ጠጥቶ መንዳት ያስከስሳል አይደለ? ያሳስራል። አሜሪካ ነገር እቤት ሆነ ግን በርሜል ሙሉ ቅዱስ ጊዮርጊስ ቢራ ብጨርስ ማንም አይጠይቅም። አየህ፣ ህጉን አልተላለፍክም። ህጉን አልተላለፍክም። ጠጥቶ መንዳት ነው የሚያስከስሰው በህግ። እቤት በርሜል ሙሉ ወይም የሚነዳ ካለ ቅዱስ ጊዮርጊስ ቢራ ስጨልጥ ብትሆን ምን አረገ? አያስጠይቅም የሚነዳ ሰው እስካለ። ስለዚህ አብዛኛው ጊዜ ዓለማዊ ስትሆን ህግ ነው የምታከብረው። የጌታ ስትሆን እምነት ነው የሚኖር። እምነት ሲኖር ሆኖ የትም ቦታ ላይ ስካር ጌታ አይወድም ትላለ። የትም ቦታ መቃም ጌታ አይወድም ትላለ። ህጉን አይደለም ለጌታ ስትል ነው የማታረገው። እምነት ስለሚያዝ ስለማይፈቅድ ነው የማታረገው። ስለዚህ በህግ የሚኖሩ ሰዎች አሁን ለዛ ነው ህጋችንን የእስልምናን ህግ ተላልፏል ይገደልልን፣ ኦርቶዶክስን ተናግሯል ይገደልልን የሚለው ህጋቸው። ሃይማኖቱ ህጉን የሚያከብር ከሆነ ለምንድን ነው ታዲያ በየመንገዱ እየሰከረ የሚወድቅ ቄስን እማትገርፈው እማትቀሰው ዘግዝቀ እማትገርፈው ለምንድን? ስለዚህ ህግ የሚባለው ነገር ምን ማድረጊያ ነው? ከዚህ ከምድራዊ ህይወት ጋር በተገናኘ በህግ የሚኖሩ ብዙ ሰዎች አሉ። ቢገስት ምስታይክ ይሄ ነው። ቢገስት ምስታይክ ህግን መጠጣት። ሰው እስካላየ ደግሞ እንደፈለክ መሆን ትችላለህ። ይህ ነው የፈለክበት መሄድ፣ የፈለከው ማድረግ፣ መስረቅም ትችላለህ። ሰው እስካላየ በእምነት ስትኖር ግን የምታረገ ያራዳ ልጅ ከሆንክ የሚያየኝ እግዚአብሔር አለ። ፈሪያ እግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት። እሱን ካልፈራ ሰውን ነው የምትፈራው። ለምን? ሰው ምን ይለኛል ነው የምትለው። ለሰው ስትል ነው ነጠላ የምታረገው። ምክንያቱም ለሰው ሲሉ ቤተክርስቲያን ሲሄዱ ነጠላ እንደሚያደርጉ የምታውቀው ከቤተክርስቲያን ሲወጡ በሚኒስከርት ይወጣሉ። ስለዚህ ለሰው ነው ነጠላው። ቤተክርስቲያን ሲገባ ነጠላው፣ ሲወጡ ቢያንስ ሄዳቸው። ፈጣሪን እንኳን አይፈሩም አለባበሳቸው። ፈጣሪን የፈጠራቸውን ጌታ እንኳን አይፈሩም። ቲክታክ ላይ ሲበላቀጡ፣ መዝሙር ሲዘመር ግን ነጠላ በሚዘገን ነው እሱ ነው። ስለዚህ ሰውን ከሆነ የምትፈራው ከፈጣሪ ጋር ምንም አይነት ግንኙነት የለም። እኔ አሁን ሰው የዓለም ህዝብ አንድ ላይ ቢመጣ አልፈራም። የዓለም ህዝብ ነው ማወራ ዳስሜ
የሚፈራው አንድ ጌታ ነው። አንድ ጌታን ከፈራ ነገሮች ይስተካከላሉ። በማስተዋል ትራመዳለህ። ሰው የሚፈራው ሰውን ነው እንጂ ጌታን አይደለም። አልኩህ እኮ አሜሪካን ሀገር መኪና መንዳት፣ ሰክሮ መንዳት ያስከስሳል። እቤት ሆነ መገልበጥ ትችላለህ። የሚነዳ ካለ መገልበጥ ትችላለህ። ስለዚህ በህግ የሚተዳደር ሰው ሁልጊዜ ከሰው ተደብቆ ያደርገዋል። ሂጃብ ማድረግ ብቻ ውበት ይመስላችኋል? ኖ፣ ልብሽ ነው መዋብ ያለበት። ሂጃቡ ቢጨመር መልካም ነው። አስረሽ ምቺው እያልሽ ሂጃብ ብታረጊ ምን ትርጉም አለው? ምን ትርጉም አለው? አው ብራዘር ሂጃብ ሳታረጊ ትክክለኛ ሙስሊም ብትሆኚ ደስ ይለኛል። ሂጃቡን አርገሽ ወሮ በላ ከምትሆኚ አው ብራዘር ዩ ሂጃቡን ሳታረጊ መልካም ሴት ብትሆኚ እኔ ደግፍሻለሁ። ምክንያቱም ጌታ ልብን እንጂ ሂጃብ ለምን አረግሽ ብሎ የሚጨቃጨቅ አይደለም። ሰው ያወጣው ህግ ነው። እንዲሁም በነጠላ ቤተክርስቲያን ሲሄዱ ነጠላ እዚህ ላይ የምታዩቸው ሲበላቀጡ። ስለዚህ ልባችሁን አጽዱ። የኔ መልእክት ልባችሁ ያ እግዚአብሔርን በልብስ ሊሸውዱት ይሞክራሉ። በጣም ደስ የሚለኝ ሃይማኖተኞች ደስ የሚለኝ ሙዳቸው በልብስ ሊያታሉት ራቁታችንን እንደማያቀን ኩላሊታችንን እንደማያቀን ከነ መለመላችን ምን እንደምናስብ የሚያውቅ አምላክ በልብስ ሊያታልሉት። ደግሞ እኮ ሴት ልጅ አትገላለጥ የሚሉት ናቸው። ቤተክርስቲያን ሲሄዱ ነጠላ አድርገው ሲወጡ ተበልቅጠው የሚውሉት እና ልቦና ይስጣችሁ ለማለት ያክል ነው። ስለዚህ ሶሻል ሚዲያ ላይ ሴቶች በጣም የኦርቶዶክስ ሴቶች እያሰደባችሁ ስለሆነ ኦርቶዶክስን አታሰድቡ። ይሄ ግልጽ መልእክቴ ነው። ኦርቶዶክስን እያሰደባችሁ ስለሆነ አታሰድቡ። ኦርቶዶክስን በጣም መረን የወጣ ንግግር ያለው ድራማ ያለው የኦርቶዶክስ ሴቶች ጋር ነው። ለምን? ውስጣችሁ ወንጌል የለም። የፈለገ አጥናቴዎስ ደጋፊዎች ተሳዳቢዎች ናቸው። የስ እውነቱን ነው መነግራቸው። በብልግና ጥግ ድረስ የኦርቶዶክስ ሴቶች ሁሉም እያልኩ አይደለም፣ እስከ አፍንጫው ድረስ አይተናል። ጨዋነታችሁን አስመስክሩልን እስቲ። በቪዲዮ የምትሰሩ ጨዋነታችሁን አሳዩ። እዚህ ጋር ትዘምራላችሁ፣ እዚህ ጋር ትደንሳላችሁ። ምረጡ። እዚህ ጋር ጨፍራችሁ፣ እዚህ ጋር ትደንስ። ማንነታችሁን ነው። ጨፈራ የሚያሳየው ያንቺን ማንነት ነው። ከዛ በጭፈራ አለም ያለ ሰው ወሮ በላ ሰው ነው፣ ጨዋ ሰው አይደለም። አሮንኬ ወቹ ሳይድ ጭፈራ ቤት የሚገባ በጭፈራ የሚውል ሰው ዱርዬ ሰው አይደለም ካልክ ጨፋሪዎቹን እኔ አርቲስቶቹን እኔ የማይቅም የማያጨስ የማይጠጣ አርቲስት እኔም ጥሩልኝ። ዘፋኝ ሆነው የማይቅሙ የማያጨሱ የማይጠጡ ዘግበኝ። አብዛኛዎቹ በዛ ህይወት ነው ያሉት። ሰው ማስተዋል ጥሩ ነው ለማለት ነው። ወደ መዝሙሬ ልሂድ።